ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት አላችሁልኝ? ደህና ናችሁ ወይ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ከባለፈው የቀጠለውን ክፍል 9 ይዤላችሁ መጥቻለሁ። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። የኔ ተወዳጆች እንግዲህ ከዚህ ቪዲዮ ምን ተማራችሁ? ምንድን ነው የተማራችሁት ነገር? እስኪ በኮሜንት አሳውቁኝ የኔ ወዶች። የምር ማን ነው እንደኔ መጨረሻው የናፈቀው? እንደኔ መጨረሻው ጥሩ ነው ወይስ አሳዛኝ የሚለው ማን ነው በጉጉት የሚጠብቀው? እስኪ ኮሜንት ላይ ጻፉልኝ። አሁን ወደ ቀጣው። ልዑልም ለሕክምና ወደ አሜሪካ ሲሄድ ቤቲም ሸኝታው ተመልሳ ባህር ዳር ሄደች። ለሳራም የሆነውን እያለቀሰች ነገረቻት። ሳራም ልዑልን እስከ መጨረሻው እንደማታየው ስታረጋግጥ ሰማይ የተደፋባት መሰላት። ቤቲን አልቅሳ ስራ እንድታስገባት ለመነቻት። ቤቲም በሀዘን ለተጎሳቆለችው ሴት ስራ መፈለግ ቀላሉ እርዳታ ነበርና ባህር ዳር ማርያም ቤተ ክርስቲያን ለሚያገለግሉ አባት ነገረቻቸው። ቄሱም በነጋታው ለቤቲ ደውለው የነፍስ ልጃቸው የሆኑ አንዲት እናት ልጆቻቸው ሁሉ ውጪ ስለሚኖሩ ባላቸው ከሞተ ስለቆየ ከብቸኝነት የምትገላግላቸውን ሳራም በደስታ አብራቸው እንድትኖር መፍቀዳቸውን ነገሯት። ሳራም ከሴትዮዋ ጋር መኖር ጀመረች። ሳራ በዚህ እድሜዋ ስቃይን ማሳለፏ፣ ለፍቅር ስትል ራሷን መስዋዕት ማድረጓ እማማ ከልባቸው እንዲወዷት አደረገ። ቤቲም ትምህርቷን መማር ቀጠለች። ሳራ እማማን እንደ እናታቸው ነው የምታያቸው። እሳቸውም ሳራን ከነ ልጇ እንደ ልጃቸው ፍቅር ይሰጧት ነበረ። ቀናት ለሳምንታት፣ ሳምንታት ለወራት ተራቸውን አስረከቡ። ሳራ ልጇ ድክ ድክ ማለት ጀመረላት። እማማም የሳራ ልጅ በአምላክ አሉት። በአምላክ ልዑልን እንደሚመስል ያየው ሰው ሁሉ ይናገራል። ለዚህ ነው ሳራ ልጇን ባየች ቁጥር በትዝታ ልዑል ጋር የምትነጉደው። እማማ ሳራን የሕግ ትምህርቷን እንድትማር ግፊት አደረጉባት። ሳራም ሕግ ሳልማር ፍርድ መስጠት እፈልጋለሁ፣ ቅድሚያ እንጀራ እናቴን እገላታለሁ ስትል እማማ ተቆጥተው ክርስቶስ የሞተው ለኃጢአተኞች መሆኑን አትርሺ ልጄ፣ የበደሉንን ይቅር ማለት የጠሉንን መውደድ ትልቅነት ነው። ነገ አላማሽን አሳክተሽ ማየት በራሱ ለጠላቶችሽ ሞት ነው ብለው መከሯት። ሳራ እናት በማግኘቷ ለፈጣሪ ምስጋና አቀረበች። ህይወት ቀጠለ። ሳራም እየቆየች ልዑልን ትረሳዋለች ሲባል ጭራሹንም ከሱ ውጭ ማሰብ ተሳናት። ይሄኔ ቤቲ ለእረፍት ስትመጣ ጠብቃ አዲስ አበባ ሄደው የልዑልን ሁኔታ ከቤተሰቦቹ መስማት እንደምትፈልግ ነገረቻት። ቤቲም ተስማምታ ሄዱ። ከዛ አዲስ አበባ እንደደረሱ ሳራ አንድ ሀሳብ መጣላት። ራሷን ቀይራ እነ ልዑል ቤት ገብታ እናትየው ለቤቲ ስለ ልዑል ሲያወሩ መስማት ፈለገች። ከዛም ከቤቲ ጋር ተመካክረው ሳራ አይኗ ሳይቀር ሙሉ አካላቷን ሸፍና የእስልምና እምነት ተከታዮች የሚለብሱትን ጀለብያ ለብሳ ስሟ ሳይቀር ቀይራለች። ልክ ደርሰው ሲያንኳኩ የልዑል እህት በር ከፈተችና ለቤቲ ሞቅ ያለ ሰላምታ ሰጠቻት። ሳራንም ጨበጠቻት። ግቡ አለቻቸው። ልክ ገብተው ወደ ሳሎን ለመዝለቅ ጫማቸውን እያወለቁ እያለ የኔማ እኮ እንደ ሰይጣን ለመለያየት ያልፈጠርኩት ነገር የለም፣ በመጨረሻ እንዲህ ሊሳካ እያሉ ካካ ቀላል አንቺንም አንከራተትኩሽ። የሁለት ሴቶች ቃለ ምልልስ ነው። አንዷ የልዑልና ስትሆን አንዷ ደግሞ ድምጿ ለሳራ አዲስ አልሆነባትም ነበር። እየኖርን እያለማ ራቁቴን ደረቱ ላይ ተኝቼ እያለች እሷ ሳትገባ እሱ ነቅቶ ካሁን አሁን በጥፊ አጮለኝ ስል እሷ ጎተት እያለች አልገባችም መሰለሽ አለች። አሁን ሳራ አረጋገጠች። ይሄ ድምፅ የራሄል ነው። ሰውነቷ ተንቀጠቀጠ። ይሄኔ ግቡ እንጂ አለችና የልዑል እህት ቀድማቸው ገብታ ማሚ ቤቲ ናት የልዑሌ ጓደኛ አለች። የልዑል እናትም ተነስታ ሰላም አለቻት። ቤቲም ፈገግ ብላ ሶፊ ትባላለች ወደ ሳራ እያየች፣ ሳራ ግን ሶፋው ላይ እግሯን ሰቅላ የተቀመጠችውን ራሄልን እያየች ፈዛ ቀረች። ይሄኔ ቤቲ
ሶፊ ልዑል ብዬ ያጫወትኩሽ ልጅ እናት ናት ሰላም በያት አለች። እየተርበተበተች ሳራም እንደምንም ቀልቧን ሰብስባ እሺ ብላ እጇን ለልዑል እናት ዘረጋች። ተቀምጠው ማውራት ቀጠሉ። ልዑል እንዴት ሆነ አለች ቤቲ። ፈጣሪ ይመስገን ድኖ ከአባቱ ጋራ ሀገር እየጎበኘ ነው አለች የልዑል እናት። ሳራም እንባዋ ቢመጣም እንደምንም ብላ ተቆጣጠረችው። ደስ የሚል ዜና ነው የልዑል እናት አለች ቤቲ። እሷ ሳራ ብትሆን ምን እንደምትሆን እያሰበች ቀጥላምና መች ይመለሳል ስትል ጠየቀቻት። አረ አይመለስም፣ በነገራችን ላይ እሷ የልዑል ሚስት ናት፣ ነፍሰ ጡር ነች። ቀኗ ሲደርስ እዛው ሄዳ ትወልዳለች፣ አብረው ይኖራሉ። ከዛ ሳራ ይሄንን መቋቋም አልቻለችም። ቤቲ እንሂድ ብላ ተነሳች። ቤቲም ደንገጥ ብላ እንሂድ እንዲህ ለካ ሰው ይጠብቀናል ብላ ሳራን ተከተለቻት። ተያይዘው ሲወጡ ሳራ እንደ እብድ እያረጋት ነበር። የልዑል እናት አንድ ነገር ጠርጥረው እስቲ ብቅ ብለሽ እያቸው ልዕልና አለች ልጇን። ልዕልናም ተከትላ ስታያቸው ሳራ እመኝኝ ቤቲ እነኝህን አውሬዎች እጨርሳቸዋለሁ ብላ ፊቷን የሸፈነችበትን ልብስ ስታወልቅ ተመለከተቻት። ሳራ እንደነበረችም ለእናቷ ሮጣ ነገረቻት። የልዑል እናትም ከት ብላ በመሳቅ እርሟን አወጣች። በኛ አለች ሳራ። ባህር ዳር ላትመለስ ወሰነች። ቤቲም ምንም ማድረግ ስለማትችል ወደ ባህር ዳር ተመለሰች። ሳራ ግን በቅርብ ርቀት ሆና ራሄልን መከታተል ጀመረች። ዳግም ህይወቷ ተመሰቀቀለ። መጠጣትና ማጨስ ጀመረች። ታዲያ አንድ ቀን ሳራ መጠጥ ጠጥታ ሞቅ ብሏት አስፋልት ዳር ላይ ወክ እያረገች የጨረቃዋ ድምቀት ከአስፋልቱ ዳር ፓወር ጋር ተደምሮ ምሽቱ ቀን መስሏል። ይህኒ ራሄል ከልዑል እህት ጋር ወደ ቤት እየሄዱ አገኘቻቸው። ሳራም ልክ ስታያት ሰውነቷ ነዘራት። ንዴትና በቀል አሚሮዋን ሞላው። በእርምጃ ተከትላ የውሃ ቦይ ጋር ስትደርስ ያደናቅፋት መስላ ገፈተረቻት። ራሄል ተዘረረች። ሆዷ የገፋች ነፍሰ ጡር ስለነበረች ወዲያውኑ በደም ተነከረች። ጩኸት አካባቢውን አናወጠው ወይም አወከው። በአቅራቢያው ያሉ ፖሊሶችም ሳራን ያዟት። ይህን ይመስላል የዛሬው ቪዲዮዬ ክፍል 9። እንግዲህ በክፍል 10 እስከምንገናኝ ቸር ሰንብቱልኝ። ግን እንደተለመደው ላይክ እና ኮሜንት እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ እላለሁ። ባይ ባይ። እወዳችኋለሁ።